መኪና መጣ ላይ እሷ ካንተ የርቃኔ ሰላም የሚባል ነገር የለኝ ያባሽ ምናልባት ከደቂቃዎች በኋላ ሰላም ያገኝ። እሺ ቆይ ምንድን ነው ማድረግ ያለብን? አሁን ፈልጎ ያለ ነገር ይህ ሞገስ የሚባል በአይኔ ብሬን ውስጥ ብቻ ከዛ በኋላ የማደርገውን ነገር ያውቃል። ልጁ ደወለ። ሄሎ፣ እየተንቀሳቀሱ ነው? በጣም አሪፍ። በቃ እኛም እየመጣን ነው። እዛው አካባቢ ነን። መጣን። እየተንቀሳቀሱ ነው እያለ እኮ ነው። ሰላም እንዴት ናችሁ? ለቻናላችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። እንግዲህ ብሩኬን በስተመጨረሻ ሀሳቡ ተሳክቶለት ምሳሌን አሳክሞ ወደ ሀገሩ ተመልሷል ማለት ነው። ቅድስትና ዳጣም በጣም ደስ ብሏቸው ነበረ። ምሳሌን ያልዳነች መስሏቸው ግን በመጀመሪያ በጣም ደንግጠው ነበረ። ብሩኬ ብቻውን ሲመጣ ሲያዩ በጣም ደንግጠውና ከፍቷቸው ነበረ። ነገር ግን ብሩኬ ሰርፕራይዝ ማድረግ ስለፈለገ ምሳሌን ደብቋት ነበረ ሲመጣ የነበረው። በባለፈው ክፍል እኛም እንደገመት ነው ምሳሌን ደብቋት ነበረ፣ የብዙዎቻችን ግምት ነበረ። እንግዲህ በዛሬው ክፍል ምሳሌን ደብቋት ነበረ። ታክማ ድና በሰላም መታለች ማለት ነው። ማህሌትም ምሳሌን አሳክሞ መጣ። እንግዲህ እኔ ከባሌም ከሀብቴም ከሁሉም ሳልቀር ሜዳ ላይ ከስሬ መቅረቴ ነው እያለች ስትናደድ እናያለን ማለት ነው። በጣም እየተናደደች እና እየተበሳጨች ነበረ። በሌላ በኩል ደግሞ ዝና ሉላን እስካላገኘ ድረስ መቼም ቢሆን እረፍት እንደማይኖረው እና ሞገስንም እንደማይለቀው ሲናገር ምናምን ይሆናል። ማህሌትንም ቢሆን ሰላም እንደማይሰጣት ሞገስን የሆነ ነገር ካላደረገ ሲነግራት ነበረ። ሆኖም ግን ሁለቱም ተመካክረው ሞገስን ለማጥቃት ወስነዋል ማለት ነው። ሞገስም ከብሩኬ ጋር የሚገናኝበትን ቀን በጣም እየተጠባበቀ ነበረ። ነገር ግን ዝናው እና ማህሌት በቅርብ ርቀት እየተከታተሉት እንደነበረ ከሩቅ መመልከት ችሏል። እንግዲህ ወንድነቱ ይለይለታል በማለትም ዝናም እጆቹን ለቦክስ ሲያዘጋጅ ነበረ። ሞገስም እንግዲህ ከብሩኬ ጋር በአካል ተገናኝተው ፊት ለፊት ባያወሩም ኤርፖርት ሄዶ ምሳሌ ከህመሟ አገግማና ድና ተመልሳ ስላያት በጣም ደስተኛ ሆኖ ወደ ቤትም ተመልሶ ለሉላ ደስታውን ሲገልጽላት ነበረ። ሉላም ይሄንን ሲነግራት በጣም ደስ ይላታል። እንኳንም ያኔ እኔን ወሰደኝ፣ ምሳሌ ድና ስላየው በጣም ደስ ብሎኛል በማለት ደስተዋን ለሞገስ ትገልጽለታለች ማለት ነው። እንደዛ ባይሆን ኖሮ ይሄን የምሳሌ አትታከብም ነበር እያለች ነገሮችን በመልካም ጎን ስታያቸው ነበረ። ሆኖም ከብሩኬ ጋር ሞገስ ያላቸውን ጓደኝነት እንዲቀጥሉ ሞገስን ለማግባባት እየሞከረች ነው። ዳጣ ሞገስም ቅድስት ምሳሌ ሆነው ምግብ እየበሉ ነበረ። አንድ ላይ ተሰብስበው በጣም ደስተኛ ሆነው ነበረ። እንግዲህ የምሳሌ መታከም የብዙዎቻችን ደስታ ነበረ። እውነት ለመናገር ምሳሌ የብዙዎቻችን ምርጫ የሆነ በጣም ቆንጆና ተወዳጅ ድራማ ነው። ምሳሌ ደግሞ ስለታከመችም ያው አብዛኞቻችን በጣም ደስ ብሎናል ማለት ነው። እንደ ፊልም መሆኑን ላይ ያወቅን በማህሌት ስራ እየተናደድን ያው ካራክተር ቢሆንም እና ምሳሌ ታክማ ስለዳነች በጣም ደስ ብሎናል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአዳዲስ ቪዲዮ እስከምንገናኝ በያላችሁበት መልካም ቆይታ ይሁንላችሁ።